ሉላ ገዙ የደረሰኝን አግራሞት የሚጭር ወሬ ጀባል በላችሁ። ሉላ ከሌሎቹ በተለየ በኢቢኤስ ቴሌቪዥን ልዩ ጥበቃ ይደረግላታል። ነገሩ እንዲህ ነው። ከስራ ፊትም ሆነ ከስራ በኋላ ሉላ የራሷን መኪና እየነዳች ከቤቷ ወደ ኢቢኤስ መምጣት፣ ከኢቢኤስ ወደ ቤቷ መመለስ አትችልም። ይልቁንስ ከፊት አንድ የድርጅቱ መኪና፣ ከኋላም ሉላን ለመጠበቅ የተመደበ መኪናና ሰው አለ። መሃል ላይ የያኔዋ ሚስ ኢትዮጵያ የዛሬዋ ተወዳጅ ጋዜጠኛ ከፊትም ከኋላም ታጅባ ስቱዲዮ ትገባለች። ስራ አለቀ ተብሎም ወደ ቤቷ እንደዋዛ መሄድ አትችልም። አሁንም የድርጅቱ ሰዎች ሉላን ለቤቷ ማስረከብ አለባቸው። ታዲያ ምን ይገርማል የሚል እኮ አይጠፋም። ነገሩን ለየት የሚያደርገው ለሌሎች አቅራቢዎች እንዲህ አይነቱ ጥበቃ አይደረግላቸውም። ከሚኒስቴርና ከጭፈራ ቤት ውጪ አለፍ ቢል በጣት ሄሎ ሁለተኛ እንዳትደውልልኝ ብያለሁ። ለምን ደወልክ? በእናትሽ ሁለት ቃል ብቻ የምናገርበት 2 ሰከንድ ስጪኝ። በቃ ሌላ ምንም አልፈልግም ካንቺ። በቃ ምንም ነገር መስማት አልፈልግም። ብሎም ቃል ብቻ ምን ሌላ ብናገሩ ይልኝ ሲጀምሩ። እሺ በቃ ጆሮ ላይ ሳልደረግመው ያልካቸውን 2 ቃላቶች ተናገር። ሁለቱን ቃል እንትን ማን ነው ስሙ? እግር ፋቂያንሻ እግር ቢሽ ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍላለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው አንተ። እሺ ገንዘብና አንተ ገዳይ ነህ። እሺ ገንዘብ አልቀበል። አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ፣ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍላለሁ። እንካ። እሺ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ አይደል? እቀበለዋለሁ። እንዴ አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ እኔ የምከፍል። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣሽ ቦርሳዬን። J'ai du mal à imaginer ce genre de trucs là. J'ai même pas fini avec les filles. C'est les garçons qui maintenant qui... Oh. God have mercy. Il est smoky, bro. Jesus! Jesus! Man!